ራስን ማጥፋት ወጣቶች ጋር በቃ ፋሽን ሆነ አይደለ? በኢየሱስ በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን እንዳለችው ጨክና ራሷን አጠፋች። ከሰዓታት በፊት በቲክቶክ ድረገጿ ላይ ይህች እህታችን እንዲህ ብላ ለቃ ነበር፣ ግን አደረገችው። የእናንተ ሲኦል አሁን ነው የሚጀምረው። የሷ እጣ ፈንታ እናንተ ላይ ይደርሳል ማለት ነው። ይህ ደግሞ ካርማ ተብሎ ይጠራል። ስለዚህ ተጠንቀቁ። መጥፎ የሆኑ ቃላቶች የት እንደምጥሉ ማየት አለባችሁ። አጣሉ፣ በቃ አታውጡት ከምላሳችሁ። ውስጣችሁ ላይ ትይዙና በፍቅር ራሳችሁን አክማችሁ ግን ሰው ማቀፍን ልመዱ። ሰው መውጋት ጥሩ አይደለም። ይህ ነው እቺ ዓለም እያበላሸት ያለው። ይህ ነው የዓለም መጨረሻ እያመጣልን ያለው። እግዚአብሔር የማይወደው ስራ ይህ ነው። ስለዚህ እውነት ነው። የቃላት ኃይል በኦንላይን ላይ የምንሰነዝራቸው ንግግሮች የሚያደርሱት ጉዳት ወይም ከቲክቶክ ገጽ ጀርባ ያለው ህይወት እና የሳይበር ቡሊንግ አደጋ። አንዳንዴ የምንናገራቸውን ቃላት እንደ ጥይት እንደሚረግፉ እናስተውል ይሆን? ሰላም ወደ ተመልካቾቼ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? በጣም ነው ማመሰግነው። ቪዲዮዬን ሰብስክራይብ ስላደረጋችሁኝ፣ ላይክም ስላደረጋችሁኝ በጣም ነው ማመሰግነው። እግዚአብሔር አብዝቶ ይባርካችሁ። ውድ ተመልካቾቼ ዛሬ የምነግራችሁ ታሪክ የሁላችንንም ልብ የሚሰብር ነው። አንዲት ወጣት ተስፋ ያላት በቲክቶክ ላይ በመቶዎች የሚቆጠሩ ተከታዮች የነበሯት እህታችን በሰዎች የቃላት ጥቃት ወይም ሳይበር ቡሊንግ ምክንያት ዛሬ በመካከላችን የለችም። አንድ ሰው በቃላት ብቻ እንዴት ህይወቱን ሊያጣ ይችላል? ቃላት መሳሪያ መሆናቸውን የምንረዳው መቼ ነው? ብዙዎቻችን ስክሪን ጀርባ ሆነን የምንጽፈው ቀልድ መስሎ ሊታይ ይችላል። ነገር ግን ለዛኛው ሰው የሞት ፍርድ እንደ መፈረም ነው። ለዛኛው ሰው ለምንጽፍለት፣ መጥፎ ቃላትን ለምንጽፍለት ለዛኛው ሰው የሞት ፍርድ እንደ መፈረም ነው። 800 ተከታይ ማለት 800 የሰው ልብ ማለት ነው። ከነዚህ ውስጥ ጥቂቶቹ ክፉዎች ሲሆኑ ያቺ ልጅ ብቻዋን እንደሆነች እንዲሰማት አድርገዋታል። ያለምንም ምክንያት ሰውን መስደብ፣ ማንቋሸሽና በሰው ህይወት መጨከን የጀግንነት ሳይሆን የጭካኔ ምልክት ነው። ለእናንተ አስተያየት ለምትጽፉ አንድ ነገር ከመጻፋችሁ በፊት ይህ ጽሑፍ በእኔ ላይ ቢሆን ብላችሁ ከመጻፋችሁ በፊት ስለምትጽፉት ነገር ደግማችሁ ማሰብ አለባችሁ። ኮመንት ተጽፎልኛል የተሰደብኩኝ ነው ለምትሉ ስልካችሁን ማጥፋት፣ ከክፉ ኮመንት አለማንበብ መራቅ፣ የሚወዳችሁን ሰዎችን አነጋግሩ። ከሁሉም በላይ መጸለይ፣ በእግዚአብሔር ላይ መደገፍ፣ ድጋፋችንን በእግዚአብሔር ልጅ በኢየሱስ በቃሉ ላይ በእግዚአብሔር ቃል ዕውቀት ላይ መደገፍ ነው። እንዲህ ካደረግን ምንም ነገር ሊሰብረን አይችልም። ህይወታችን ከማንኛውም ኮመንት በላይ ነው። እውነት ላችኋለሁ፣ ህይወታችን ከማንኛውም ኮመንት በላይ ዋጋ አለው። ቦንቱ ትባላለች። በቲክቶክ ላይ አንዳንድ ነገር ይዛ ትቀርባለች። ምንም ነገር የምትጨነቅ አትመስልም። ፊልተር አትጠቀምም። ስላለባበሷ ግድ የላትም። ግን ውስጥ ብዙ ችግር ነበረባት። ግን ውስጧ ብዙ ችግር ነበረባት ለካስ። አንዳንድ ሰዎች ስለሷ ከተናገሩት እስቲ አብረን እንስማ። ተነ ቆንጆ፣ እሷ አታስፈልግም፣ አትመጥንም እያሉ መሳደብ ጀመሩ። ልጅ ነው እሱም እሷም ወጣት ናት። ጭንቅላታቸው ምን ይሆናል? በዚህ ነገር ምን ይሆናል? ይለወጣል። ልጅ ነው። ልጁም እንደምታዩት በልጁም አልፈርድ፣ ይለወጣል።
ልጁ ኢንተርቪው ሲደረጉ ቃል በቃል ነው የተናገረው። ጥላይን ብትሄድ ራሴን አጠፋለሁ እያለች ሁሌ ትነግረኛለች አለ። እሱ ደግሞ ጥሏት ለሄድ የፈለገበት ምክንያት ምንድን ነው? ሶሻል ሚዲያ ላይ አይመጥንሽም እያሉ ይነግሯታል። አይመጥንሽም፣ አንቺ ቆንጆ አይደለሽም፣ እሱ ቆንጆ ነው ለእሱ አትገቢም እያሉ ማናቸው? በብዛት ሴቶቹ ሶሻል ሚዲያ ላይ እድሜ ልክ ድራማ የምናየው የማንን ነው? እስቲ የአቢባ ቤት ሂዱ። የማን ድራማ ነው በየቀኑ የሚወጣው? የወንድ ልጅ ነው ወይስ የሴት ልጅ ጉድ ነው የሚወጣው? ተግባባ። የማን ድራማ ነው የሚወጣው? እስቲ አቢባ ቤት ሂዱ በየቀኑ። እስቲ የትኛውን ቤት ሂዱ በየቀኑ የሴቶች ድራማ አልቅ። ስሜታዊ ናቸው፣ ይቀበጣጥራሉ። ሁሉም እያልኩ አይደለም፣ ግን የዚች ልጅ ነፍስ መጥፋት የተሳደባችሁ ሰው እውነት ነው። ስድብና መጥፎ የቃላት ኃይል በኦንላይን ላይ የምንሰነዝራቸው ንግግሮች የሚያደርሱት ጉዳት ወይም ከቲክቶክ ገጽ ጀርባ ያለው ህይወትና የሳይበር ቡሊንግ አደጋ፣ አንዳንዴ የምንናገራቸው ቃላት እንደ ጥይት እንደሚረግፉ እናስተውል። እቺ ወጣት ራሷን እንድታጠፋ የሚያደረጋት መጥፎ ቃላት ነው። በመጨረሻም ህይወታችን ከኮመንትን በላይ ነው፣ ዋጋ አለው እላችኋለሁ ውድ ተመልካቾቼ። በጣም ነው ማመሰግነው። ቪዲዮን ስለምታዩልኝ በጣም አመሰግናለሁ። እግዚአብሔር አብሶ ይባርካችሁ። አሁንም ቪዲዮን ሰብስክራይብ ያላደረጋችሁኝ አሁንም ሰብስክራይብ እያደረጋችሁ ቪዲዮን አሳድጉልኝ እላችኋለሁ። ላይክም ኮሜንትም ስጡኝ። በጣም ነው ማመሰግነው። እግዚአብሔር አብሶ ይባርካችሁ። ተባረኩልኝ። ሰላም ሆኖልኝ። ባይ